እንደዚህ ብሎኛል። ከዛሬ ቀን ጀምሮ ያስለቀሰሽ ያለቅሳል። በኢየሱስ ደም በማህፀን ያለችውን ብላቴና ባረኩ። በኢየሱስ ደም ባረኩ። የትኛውም ክፉ አዋጅ የተሻረ አሜን አሜን በሉ። አሜን። ለጥቂት መጽሐፍ ቅዱሳዊ ስም ነው፣ ችግር የለውም። ግን እግዚአብሔር ከመንገድሽ ላይ ምን ይሁን? በኢየሱስ ስም መትቼዋለሁ። በኢየሱስ ደም መትቼዋለሁ። ጮሌ መንፈስ ይመታ። ያቱ ከፋፉና ጮሌ መንፈስ ይመታ በሉ። ዘመናቶች አየሁ እግዚአብሔር እንደዚህ ያለ አይወላችሁ ማን ነው? ሳኦል አህያ ፍለጋ ሲዞር አህዮቹ ሳይገኙ ነብይ ያገኘሱ። አንድ ሰው አሜን ይበል። አህዮቹ ሳይገኙ ማንን አገኘ? ነብዩን አገኘው፣ ሳሙኤልን አገኘው። ሳሙኤል እንደዚህ ያለው አህዮቹ እኮ ገና አልተገኙ። እንደዚህ ያለው አህዮቹ ተገኝተዋል፣ በሰላም ይዳል። አሜን። አንድ ሰው አሜን ይበል። እኔ ያንቺ ነገር ተገኘ ይለኛል ጌታ። በረከትሽ ተገኘ፣ በኢየሱስም ክብርሽ ተገኘ፣ ከፍታሽ ተገኘ። ከልካዮች ከአንቺ መንገድ ላይ ወደቁ በኢየሱስ በዚህ ዓመት ይሄን ዓመት ስትሻገሪ አዲስ በረከት ይዘሽ ትሻገሪያለሽ። አዲስ ክብር ይዘሽ ትሻገሪያለሽ። አዲስ ከፍታ ይዘሽ ትሻገሪያለሽ። የታገሉሽን እጠላለሁ፣ የዞሩሽን እቀጣለሁ። እኔ ከፍታሽን እሰራዋለሁ አለ ጌታ። እግዚአብሔር እንደዚህ ብሎኛል። አታፍሪም በላት፣ አትዋረጅም በላት። ውርደትሽን የጠበቁ ግን ይዋረዳሉ አለ። ኪሳራሽን የጠበቁ ግን ይዋረዳሉ አለ። ይሄው እኮ አልተሳካላት፣ ይሄው እኮ አንገት ደፋት፣ ይሄው እኮ አፈረች ብለው የሚጠብቁ ይሄን በአምላክሽ ፊት ነው። እግዚአብሔር እንደዚህ ብሎኛል። ከዛሬ ቀን ጀምሮ ያስለቀሰሽ ያለቅሳል። አሜን። ኢየሱስ ያድናል። አሜን። ጌታ ይመስገን። በጣም ቁስል አያለሁ፣ ስብራት አያለሁ፣ በጣም መገፋት አያለሁ፣ መጠላት አያለሁ። ጳውሎስ እንደዚህ ያለ እኔ መራብን አውቀዋለሁ አለ፣ መጥገብንም አውቀዋለሁ አለ፣ መጠላትንም መወደድንም አውቃለሁ። ኢየሱስ ጌታ። ነገር ግን በወደደኝ በሱ አለ። አንድ ሰው አሜን ይላል። እግዚአብሔር አምላክ ይሁንሽ። እርግጠኛ ሆኜ ልንገርሽ፣ እግዚአብሔር እንደዚህ ብሎኛል። ለዘላለም በትደክኝ እንኳን ላልጠራሽ፣ በትወድቂ እንኳን ላልገፋሽ፣ ወድጄሻለሁ ልጄ በላታለሁ። ነገርሽን እፈጽምልሻለሁ በላታለሁ። አከብርሻለሁ በላታለሁ። ከፊትሽ ቀድማለሁ በላታለሁ። እዋጋልሻለሁ በላታለሁ። ተስፋውና እግዚአብሔር ተዋጋልሽ። ልኮሽን አፈጠነው። ጋና ሲሰበሰብ እግዚአብሔር ረዳት ብሎ ሲሰበሰብ የጠሏት ሁሉ ሲፈልጓታል፣ የራቋት ሁሉ ሲቀርቧታል፣ ጀርባ የሰጧት ፊታቸውን ወደ እሷ ሲመልሷታል። እግዚአብሔር እንደገና ጉብኝት ሲያደርግላታል። የፖሊስ ሚዲያ ለምሳሌ ኢየሱስ ጌታ። ይሄ ዓመት ላንቺ ይከፍ ማለት ዓመት፣ አሜን። የመሻገር ዓመት፣ አሜን። ነገርሽን የማስለቀቅ ዓመት ነው። ብዙ ተጽዕኖዎች አሉ። ሰልፉ የኔ ነው ልጅ ያለ አሜን። ይኸውልሽ እግዚአብሔር አምላክሽ የሚከብርበት እግዚአብሔር ነገሮች አሳልፎ ሰጥቶሽ አይደለም እሺ፣ ለሚወጉሽ ሰጥቶሽ አይደለም እሺ፣ ለሚያስጨንቁሽ። እግዚአብሔር እንደዚህ ያለ ራሴን እገልጥላቸው ዘንድ አክብሬሽ ማክበር እንደሚችል አሳያቸው ዘንድ ነው አለኝ። እግዚአብሔር ዝም ያልኳቸው እንጂ ረስቼሽ አይደለም፣ ትቼሽም አይደለም። ክብርሽ ደርሷል በላ። አሜን። ተፈጸመ በኢየሱስ ስም። ለጌታ ክብር ይሁን። ልጃችን መጣች። አንጃት ኢየሱስ ጌታ ነው። አሜን። ዛሬ ለመጀመሪያ ጊዜ እዚህ ቸርች የመጣ ሰው አለ። ዌልካም በሉታ ቸርች ማለት ኢየሱስ ጌታ ነው። ዌልካም እናንተ ልትሰጡ ኪቦርዱ ጀምሯል። እረለውት ልሻላችሁ። ኢየሱስ ጌታ ነው። አሜን። እቺ የመጀመሪያ ቀኗ ነው ዛሬ እዚህ ስትመጣ። በዚህ ውስጥ ሆና መጣለች ከእናቷ ጋር። ኢየሱስ ጌታ ነው። አሜን። እግዚአብሔር ይባረክ። አሜን። የማስጦታዎች ናቸው። የማስጦታዎች ናቸው። ስለ ስጦታ እናመሰግናለን። ስለዚች ብላቴና ተባረክ። ስለ እናቷ ተባረክ። ስለ አባቷ ተባረክ። ስለ ቤተሰቦቿ ሁሉ ተባረክ። እችን ብላቴና በፊት አኖርናት። ጨለማ ከዘመኗ ላይ ይመታ። ሊፈልጋት እባብ ይቀጣ። በቤትህ
በክብር ትደግ። አንተን በማወቅ ትደግ። አንተን በመፍራት ትደግ። ዲቦራ አልናት በኢየሱስ ስም አወጣችላት። ማነው ስሙ? መክሊት ማለት ምን ማለት ነው? መክሊት ማለት ስጦታ ማለት ነው። እሺ እኔ ግን ጌታ ዲቦራ ናት። አሜን አሜን በሉ። አሜን። መክሊትም መጽሐፍ ቅዱሳዊ ስም ነው፣ ችግር የለውም። ግን እግዚአብሔር ዲቦራ ናት አለ። አሜን። መጽሐፍ ቅዱስ ዲቦራ ሆይ ተነሺ፣ የዚህን ቤት ታሪክ የምትቀይር ልጅ ናት። አሜን። የዚህን ቤት አጠራር የምትቀይር ልጅ ናት። አሜን። እቺ የኔ ፕሮግራም ናት አለ። አሜን። የኔ ፕሮግራም ናት። የቤታችሁን ታሪክ በዚች ልጅ እቀይራለሁ። አሜን። ይዛ የምትመጣው የራሷ በረከት አላት። አሜን። ከዚህ በኋላ ቤታችሁ መባረክ ይጀምራል። ትዳራችሁ መባረክ ይጀምራል። ልጆቻችሁ ማረፍ ይጀምራሉ። ኢየሱስ ደም ይሄ ሆኖ አሜን። እግዚአብሔር የዘላለም አምላክ ስለ እናቷ ተባረክ። አሜን። በኢየሱስ ደም በእናቷ ላይ የሚወረወር ቀስት ይሰበር። አሜን። የምትጠባው ጡት ይስማማት። አሜን። አየሩ ይስማማት። አሜን። ክፉ የትኛውንም አዋጅ ከሕይወቷ ላይ ሽር ያለ ለእናቷ ሁኔታዎች ይመቻቹላት። በኢየሱስ ስም ደጆች ይከፈቱላት። ምንጮች ይለቀቁላት። የአባቷ በር ይከፈት። በኢየሱስ ደም ተፈጸመ። እጃችሁን ከፍ አንድ ያጠላብሽን መንፈስ እኔ መትቼዋለሁ። አሜን። ተስማሙና አሜን በሉላት። አሜን። ጅብ ታውቃላችሁ ሊበላችሁ ሲል ቅድሚያ ጥላ ያጠላል ይባላል። ታውቃላችኋል? ምን ያደርጋል? ያጠላል። ጥላውን የጣለበት ሰው ይፈዛል ይባላል። ሸሽቶ ማምለጥ አይችልም። እኔ አላቅም፣ የሆነ መንፈስ አንቺ ላይ ሲያጠላ ነው ማየው። እግዚአብሔር ጥላውን ገፈፈው። አንድ ሰው አሜን በሉላት። ድገሙና አሜን በሉላት። እግዚአብሔር ከጉሩጫሽ ሊገታሽ፣ እግዚአብሔር ካየልሽ ሊያስቀርሽ ጥላውን ያጠላብሽን እባብ ዛሬ መትቼዋለሁ። በኢየሱስ ስም ስልጣን መትቼዋለሁ። በኢየሱስ ስም ስልጣን መትቼዋለሁ። እግዚአብሔር ካየልኝ በይ አልቀርም በይ። እግዚአብሔር ከተናገረኝ በይ አልጎልም በይ። የሚዞረኝ በይ አይችለኝም በይ። በኢየሱስ ስም ከመንገድሽ ላይ መታወት፣ ከህይወትሽ ላይ መታወት፣ ከጎዳናሽ ላይ ቀጣሁት። አታልፊም የሚል የተቀጣዩ፣ አትሄጂም የሚል የተቀጣዩ፣ አይሳካም የሚል የተቀጣዩ፣ አበላሻለሁ የሚል ይመታ፣ አጨነግፋለሁ የሚል ይመታ፣ የጭንገፋ ጉልበት ይመታ። በርሽን ከፍቻለሁ። ከልካዩ ይመታ፣ በኢየሱስም ይመታ። እጃችሁን ዘርጉና ከልካይ ይመታ በሏት፣ 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 በሏት። ድገሙና ከበረከትሽ ላይ ምን ይሁን? ከመንገድሽ ላይ ምን ይሁን? በኢየሱስ ስም መትቼዋለሁ። በኢየሱስ ደም መትቼዋለሁ። ጮሌ መንፈስ ይመታ። እጃችሁን ከፍ አድርጉና ጮሌ መንፈስ ይመታ በሉ። ከእኔ ጋር ስለሆነ በሉ እኔ በሉ ይሳካልኛል። ሲተሳካልኝ በል ድገሚ፣ ድገሚ። አይገርምሽም? ጠላት እያየ የሚወድሽ እያየ የሚጠላሽ እያየ እና ያለን የሚል እያየ የሚዝት እያየ እግዚአብሔር ተዋጋውልሽ አለ። አልፈራም በይ እስቲ። የሚዋጋልኝ እግዚአብሔር ነው። ኢየሱስ ጌታ ነው። ያስፈራራሽ መንፈስ አሁን እየተቀጣ ነው። አሁን የእግዚአብሔር እጅ እየወደቀበት፣ የእግዚአብሔር ክንድ እየበረታበት፣ ከኔ እጅ ማን ያስጥልሻል የሚል እግዚአብሔር እንደዚህ አለ፣ እኔ እቀጣልሻለሁ። ተስማሙ። እግዚአብሔር ይቀጣልሻል በሏት። ተፈጸመ በኢየሱስ ደም። ሰላም ነሽ? ምናልባት ሰላምን የመጨረሻዋ ይሆናል። እንዲህ ታቅፋ ልትመጣ ትችላለች። ቀጣዩ ኢየሱስ ጌታ፣ ኢየሱስ ያድናል። እጃችሁን ዘርጉና እግዚአብሔር በሏት፣ ላንቺ በሏት፣ መልካም ነው በሏት። እግዚአብሔር እንደዚህ ያለ ወጥመድን እሰብራለሁ። በተለይ ቤተሰቦችሽን ሊያምስ ያለ እባብ እቀጣዋለሁ አለ ጌታ። እቀጣዋለሁ አለ ጌታ። እበቀለዋለሁ አለ ጌታ። አንቺን አሁን ጭንቀት ላይ እየጣለሽ ነው።
ይሄ ራሱ ጭንቀት ነው። ሌላ ጭንቀት ጨምሮብሽ እግዚአብሔር እንደዚህ ያለ ልጅ አትፍሪ አለኝ። እወግንልሻለሁ አለ። አስጨናቂውን እቀጣለሁ አለ። እባቡን ቀጥቼ ቤታችሁን ነፃ አወጣለሁ። ዘርሽን ነፃ አወጣለሁ። ትውልድሽን ነፃ አወጣለሁ። አሁን አቅጣጫ የቀየረ መንፈስ አክስታችሁን ነበረ የታገለ ነበረ። አሁን አቅጣጫ ቀይሮ መጥቷል። ኢየሱስ ጌታ። እግዚአብሔር እንደዚህ አለኝ፣ ከዚህ ቀን በኋላ አለኝ እግዚአብሔር የትኛውንም ኔትወርክ እንዳይጠቀም መንገዱን እዘጋለሁ አለኝ። በሩን እዘጋበታለሁ አለ። ለእናንተ እዋጋለሁ አለ። ቤትሽን አሳርፋለሁ አለ። ፋዘር ያርፋሉ፣ አንቺ ታርፊያለሽ። የተወረወረው ቀስት ተሰበረ። አንድ ሰው ይስማማና ተሰበረ ይበላል። ድገሚና በይ። አይገርምሽም? እግዚአብሔር አምላክ ጣልቃ ገብቻለሁ። ኔትወርክ ያደረገ መንፈስ፣ የተስማማ መንፈስ፣ በዚህ መተን በዚህ እንገባለን ምን አይችልም። እግዚአብሔር ዘጋውበታል። በእሳት ቤታችሁ ተቀጥሮ ያለ፣ በእሳት ዙሪያችሁ ተቀጥሮ ያለ፣ ወጥመድ ተሰብሮ ያለ እግዚአብሔር አሳልፎ ለምስጋና ሲያደርጋችሁ ያለ። በኢየሱስ ደም በማህፀን ያለችውን ብላቴና ባረኩ። በኢየሱስ ደም ባረኩ። የትኛውም ክፉ አዋጅ የተሻረ ይሁን። በዶክተሮች ሊጠቀም ያለቀ ደም ነው። በሰላም ልጅሽን መታቀፍ ሆነ። ቤትሽ ለምስጋና ሆነ። ኑሮሽ ለምስጋና ሆነ። አባቷ በኢየሱስ ደም ይጠበቅ። የዚች ብላቴና አባት ይጠበቅ። ወጥመድ ከላዩ ይሰበር። ምን ወጥመድ ውስጥ እንዳስገባው ባላቅም ዙሪያው ተከቦ ነው ማለት። እግዚአብሔር እንደዚህ ያለኝ ይሰብረዋለሁ አለ። ነገሩን አስለቅቃለሁ አለ። መንገዱን አቀናለሁ አለ። ሰንሰለትን እቆራርጣለሁ አለ። ለበረከት አደርጋለሁ አለ። እግዚአብሔር ምሪት ተሰጥቷል። ለሱ ለራሱ ግራ የተጋባበትን ነገር አለ። ኢየሱስ ጌታ ነው። ግራ የተጋባበት ተይዟል። የለም እግዚአብሔር አምላክ መጥቻለሁ። አሜን። ይችላል ጌታ። አዳማ ብቻ ነው የሚችለው፣ አሜሪካም ይችላል። ይችላል። እዛ በኢየሱስ ደም በጥሰናል። ሰንሰለት ቆርጠናል። ሰንሰለት ያደረገ እባብ ይቀጣ። ነገሩን የያዘ እባብ ይቀጣ። በረከቱን የያዘ እባብ ይቀጣ። ልጁን አስለቅቄአለሁ። ስኬቱን አስለቅቄአለሁ። በኢየሱስም በሩን አስለቅቄአለሁ። ለምላሜ ሆኗል በኢየሱስ ደም። እዚህ ቁጭ በይ እስቲ እንዲመች። ኢየሱስ ጌታ። ሁለት ሰው እዛ ማስቀመጥ ተገቢ አይደለም። ኢየሱስ ያድናል። እጃችሁን ከፍ አድርጉና ነገሬ ተለቀቀ በሉ። ድገሙና በሉ። እግዚአብሔር ካንቺ ጋር አታፍሪም በሕይወትሽ። እግዚአብሔር እንደዚህ አለ። መጽሐፍ ቅዱስ ላይ እንደዚህ እግዚአብሔር ኃጢአቱን የማይቆጥርበት መተላለፍንም የማያስብበት ሰው የተባረከ ነው። እሱ ሰው ማን ነው ካልሽ አንቺ ነሽ። እስቲ አሜን በሉ። ለምን ስትይ ያንቺ መተላለፍ በኢየሱስ ላይ ስለተቆጠረ፣ ያንቺ ኃጢአት በኢየሱስ ላይ ስለተቆጠረ እግዚአብሔር እንደዚህ ያለ ምንጭ አፈልቅልሻለሁ፣ ከፍታሽን እሰራለሁ፣ ተግዳሮትን አርቃለሁ። አታፍሪም በሕይወትሽ፣ እኔ እዋጋልሻለሁ። አንቺ ዝም ብለሽ አመስግኚ፣ እግዚአብሔር ይዋጋልሽ። አንቺ ዝም ብለሽ ዘምሪ፣ እግዚአብሔር ይዋጋልሽ። አንቺ ዝም ብለሽ ስራሽን ቀጥይ፣ እግዚአብሔር መንገድሽን ያቀናል። እግዚአብሔር እንደዚህ አለ፣ አልተውሽም፣ አልጥልሽም። ልጄ ናት አለ፣ የቅን ልጄ ናት አለ፣ ልቧ ከኔ ጋር ነው አለ፣ ትወደኛለች አለ። አንዳንድ ሰዎች አሉ እግዚአብሔር የወደዱ አቅም የሚያጡ እንደዛ አይነት ሰዎች ናቸው። ማለት ማድረግ የምትፈልገውን ያህል ለእግዚአብሔር የሆነች አይደለም፣ ግን እግዚአብሔርን የምትወድ ሴት ናት አለ። እግዚአብሔር እንደዚህ ያለ ነገሮችሽን ሁሉ አቀናል፣ መንገድሽን ሁሉ አስተካከለ፣ ምርኮሽን ሁሉ መልሳል። አታፍሪም በሕይወትሽ። ከዚህ በኋላ ይባረክልኛል እግዚአብሔር በዚህ የጠላትን ስራ ከእጅ ስራዬ ላይ አፍርሶታል። በኢየሱስ ደም ለዘላለም ፈርሷል። ምንጭሽ ተለቀቀ፣ በረከትሽ ተለቀቀ። ጤናሽ ላይ የሚወረወር ተሰበረ። ሰላም ነው ጤናሽ። ቀስታ ያለው ተሰብሯል። በኢየሱስ ደም ደምሽ ላይ የሚወረወር ይሰበር። ጨጓራ፣ ኩላሊት ላይ የሚወረወር ይሰበር። የትኛውም ውስጥሽ ላይ የሚወረወር ይሰበር። ደምና አጥንትሽ ላይ የሚወረወር ይሰበር። ፍጹም የሆነ ሰላም ያግኝሽ በኢየሱስ ደም። እጃችሁን ከፍ አድርጉና በኢየሱስ ይጀምራል በሉ። ከዚህ በኋላ የኔ ቤት በሉ አይጨነግፍም። ነስቲ ብቻ እጃችሁን ወደ እሷ ዘርጉ እስቲ።
በዚህ ቤት ላይ ያነጣጠረ የትኛውም የጨለማ ቀስት ይሰበር። የተማማለ መንፈስ ይመታ። በጌታ በኢየሱስ ክርስቶስ ስም ቀስቱን እየደጋገመ የሚወረውር ዘንዶ የተቀጣ ይሁን። በኢየሱስ የስም ጉልበት የተቀጣ ይሁን። ከቤቷ ላይ ይቀጣ፣ ከትውልዷ ላይ ይቀጣ፣ ከዘመኗ ላይ ይቀጣ፣ ከመንገዷ ላይ ይቀጣ። በኢየሱስ ክርስቶስም የሰላሟ ጠላት ይቀጣ፣ የደስታዋ ጠላት ይቀጣ፣ የሳቋ ጠላት ይቀጣ። በኢየሱስ ደም ይቀጣ። ሐዘን የሚደርብ መንፈስ ይመታ፣ በኢየሱስ ደም ይመታ። ይሄን ቤት በኢየሱስ ደም ነክቼዋለሁ። የሞት መልአክ ዘሮቿ ላይ የተወረወረ ቀስት ሁሉ የተሰበረ ይሁን። በኢየሱስ የስም ኃይል የተሰበረ ይሁን። ተደጋጋሚ ቀስት ይሰበር። አሁን ለዚህ ቤት በረከት ይሁን፣ በረከት ይሁን። ምንጭ ይለቀቅ፣ ከፍታቸው ይለቀቅ፣ ሰላማቸው ይለቀቅ። አዲስ ነገር ይሁን በኢየሱስ ደም። ኢየሱስ ስም በሉ። ነስቲ ሲፈር ሰላም ነው። ተፈተሽ አለፍሽ ምጤት አልተነገረም። ስትፈተኝ ስትይ ነብዩ ካልጸለይክልኝ ብለሽ በዛው የተውሽን መስሎኝ እኮ ነው ሳትነግሪኝ ውጤት። እሺ እግዚአብሔር የዘላለም አምላክ እናመሰግናለን። ስለዚች ብላቴና ተባረክ። በኢየሱስ ስም ቀስት ከዘመኗ ላይ ይሰበር። ጨለማ ዘመኗን ይልቀቅ። በኢየሱስ ደም ጸለይኩላት። ዘመኗን የሚገዳደር ሰላሟን የሚገዳደር ጤናዋን የሚገዳደር ክፉ የተቀጣ ይሁን። ደሟ፣ ልቧ፣ መንፈሷ ሁሉ ነፃ ይውጣ። እግዚአብሔር ሆይ ያየህላት በሕይወቷ ላይ ይሁን። የትኛውም ክፉ አዋጅ ሁሉ የተሻረ ይሁን በኢየሱስ ደም። እስቲ አልፈራም በይ። በእኔ ሕይወት የሚሆነው እግዚአብሔር ያለው ብቻ ነው። በይድገሚ ማን ያለው ነው የሚሆነው? ሴጣን ያለው ይሆናል? ሰዎች ያሉት ይሆናል? ሁኔታ ያለው ይሆናል? እግዚአብሔር ያለው ነው የሚሆነው። አትፍሪ፣ እግዚአብሔር ካንቺ ጋር። እጃችሁን አንሱና እግዚአብሔር ከኔ ጋር ነው በሉ። ነስቲማ ዘርጉላት እስቲ። እግዚአብሔር የዘላለም አምላክ እናመሰግንሃለን። ስለዚች ብላቴና ተባረክ። ልቧ ይመለስ፣ መንፈሷ ይመለስ፣ ጸጋዋ ይመለስ፣ መንፈሳዊ ነገሯ ይመለስ፣ ምርኮዋ ይመለስ፣ የደከመ ጉልበቷ ይበርታ፣ የላላ ነገሯ ሁሉ ይጥበቅ። አንተን መፈለግ ይሁንላት፣ አንተን መጠጋት ይሁንላት። እንደ ዮሐንስ ወደ ርኅራኄ የምትጠጋ ብላቴና አድርጋት። አንተን ብቻ የምትፈልግ ብላቴና አድርጋት። የትኛውም የጨለማ ድሪቶ ከሕይወቷ ላይ ይውለቅ፣ ከዘመኗ ላይ ይውለቅ። መንገዷ በደም ይቀደም፣ ሕይወቷ በደም ይቀደም። ምርኮ ሁሉ ይመለስላት በኢየሱስ ደም። እጃችሁን ወደፊት ዘርጉ። እግዚአብሔር ሆይ እናመሰግንሃለን። ክብር ላንተ ይሁን። መርገም ይሰበር፣ ጨለማ ይመታ፣ በረከት ይለቀቅ፣ ሰላማቸው ሙሉ ይሁን። መስዋዕታቸው በአንተ ዘንድ ያርግ። በኢየሱስ ስም የዛሬ መስዋዕታቸው ተቀባይነት ያገኝ። እዚህ መገኘታቸው መስዋዕት ነው፣ በአንተ ፊት ተቀባይነት ያገኝ። አሁን አሜን ማለታቸው መስዋዕት ነው፣ በአንተ ዘንድ ተቀባይነት ያገኝ። ሲወጡ ሞገስ ይሆንላቸው፣ መንደር ላይ ሞገስ ይሆንላቸው፣ ከተማ ላይ ሞገስ ይሆንላቸው። ጨለማ ይመታ፣ ክፉ ይመታ በኢየሱስ ደም አሜን።